እኔ ነኝ እኮ ለዚህ ያበቃሽ ምን አድርጌ ነው ወይኔ ጉድ ገነት ታተነ እዚህ እናቴን ሬሳ ቅፌ ልቀመጥ በድን ሁለት በድን እኮ ነው አሁን ያለው እኮ ቤት ማችና በላይ ጉልባት አይነሳ ይከለጥ ባይንሻ ይሁበት ያለ ታቀኛለህ እኔ ተበልቻለሁ በቃ ነግሬሃለሁ እኮ ሳሚ ነግሬሃለሁ እዚህ ቤት እንደፈለገ እየመጣ እዚህ ያለውን ነገር ሁሉ መረጃ ወስዷል ከዛ በኋላ ማን ነው የምትለው አንተ ደግሞ እያወቅኸው እንዴት ነው ማን ነው የምትለው ናቲ ነው ይኸውልህ ሁሉንም ገና ይኸውልህ እንገርህ ሌላው ብቻ አይደለም አንተንም ከዚህ በኋላ ምን እንደሚያደርግ አታውቅም እንዴት ነው ሻውን ማረጋት እኔ እኮ በቃ አሁን እኮ ሁለቱም አንድ ሆኑብኝ እኮ ናቲ ሉል እንዴት ነው መሆነው እንዴት ነው ማረጋው ግራ እየገባኝ ነው በጣም ናቲ እኮ ነው በቃ አሁን ሳስበው ነገሮችን ሁሉ ሲያደርግ የነበረው በቃ ናቲ ነው ማለት ነው ነግሬሃለሁ ካሁን በፊት ምን ያልኩ አንተ እሱን ልጅ አትጥራው እዚህ ቤት አይምጣ ስለ እንትን እዚህ ቤት እየጠራው እንደፈለገ ይመጣል ከዛ አንድ ነገር ይዞ ሩጦ ነው የሚወጣው ሂዶ ያቀብለዋል ይኸው ሰላምንም እናትህን ያለችም እኮ ሳም እኮ በቃ እንዴት ነው እሺ የምናረጋው ወይኔ ሳሚ እሷስ እሺ እንደምንም ትሆን እያያት ነው ዋናው ምን አድርጌ ነው ወይኔ ጉድ በእናትህ ገነት መች ተሰማና እኔ እኮ ያውል በቃ ሳስፈታት እግዚአብሔር ይመስገን አሁን በሰላም ቤቷ ገብታ በቃ ሰላምንም እንደምንም እናድናታለን ብዬ ነበር ያሰብኩት እኔ ይዘናት ስንመጣ ማለት ነው ይዘናት ስንመጣ ምንም እንደዚህ አይነት ትሆናለሽ ብዬ መሽጠርጥሬ መች አስቤ ምንድነው የሚወጣኝ አሁን ቤተሰብ ከሰማ ምንድነው እንዳለ ይገሉኛል በቃ ይገሉኛል አጎቶቼ ከሰሙ አለኝ መጀመሪያ ንገረህ ናቲ ነው እየሰማነው እሱን እዚህ ቤት አንተተ እውነቱን እንዲያወጣ ምን እንዳረጋት ሁሉ እሱን ነው እንትን ማለት ያለብኝ ወይኔ እናቴ ትላንት እኮ ነው እዛ ስንሄድ ያውልህ ነይ ውጪ ከዛ ነይ ውጪ ስላት እኔ ጤነኛ መስለኛለች መጀመሪያ እሷ እኛ መደብደብ ውጡልኝ አልፈልግም ተሸክመን እኮ ነው ያመጣናት በግድ ነው እዚህ ቤት ራሱ ያስገባናት አሁን ምንድነው መፍትሄው ሉል ምንድነው አሁን አውቅቶልናል እኮ በቃ አንድ መፍትሄ ቢኖር ብዬ ማስበው እንገር ምንድነው ሉል ለምን አናግተው ማንን ራሱን ሰውየው ወይኔ አንተ ትቀልዳለህ በእግዚአብሔር ጭራሽ ማያድናት ሆነ ከምሬን ነው ጭራሽ መድኃኒት አተን እዚህ እናቴን ሬሳ ቅፌ ልቀመጥ በድን ሁለት በድን እኮ ነው አሁን ያለው እኮ ቤት ውስጥ እና እሺ ምን ልበል ወይኔ እናቴን ጭራሽ እዛ መሆኗ ሳይንስ አንተ አታወራም እንዴ እቺ ልጅ ምን ታወራለች የለችም ሉል እሷንም አፍዝዟታል ይሄን ደግሞ ያደረገው ያ እርኩስ ናቲ ነው በቃ እንደዚህ ያረጋት እሷን ናቲ ነው እሷን እንኳን ገነትን እንኳን ያ ነው ወይኔ እኔ አራንተ ሰማኝ የለችም እሷ እኮ በቃ እንትን አለ ገኒ እናቴ ነኝ አይደል ጉዴ ሰሮሽ ምንድነው የሚሆነው ምን አባቴ ነው ማረጋው ገነት እንደዚህ ሆነች ማነው ጥፋተኛ እኔ በቃ ገን እሷም ተይዛለች እኮ ገን እኔ ነሽ እሱ ነው ፀጉሬን የቆረጠኝ እሷ ለራሷ ማዳለች ሰማኛው እንዴት ነው የምናረጋው ምን አውቄ ነው ለራስሽ መቾነ አይዞሽ ቆርዛሽ ቆረሽው
ስም ተረፈሽቼ በጡትሽ መልሹ ሳሚ እኮ ነኝ እኮ ሳሚ እኮ ነኝ ግን ይኸውልህ ስማኝ እየሰማኝ ነው ያለችበት ሁኔታ ጥሩ አይደለም ና ተረጋጋ ዝም ብለህ የምትሄደው ምንድን ነው ያ ከሆነስ አንተ ማለህ እንዳልነካ ፀጉሬን የቆረጣችሁት እናንተ ነው ኧረ እኔ አይደለሁም ግን ልጅሽ እኮ ነኝ እኔ ሳሚ አለቀለ እንግዲህ ሰው ሁሉ እየሰማኝ ነው ሰላም እንዴ ምን እሱም እኮ ችግር ውስጥ ነው ሉሌ ነው እንዴ በእናትህ ያለ ምን እባክህ ኧረ ምን ሆነ ታኮርፋለች ፀጉሬን የቆረጣችሁ እናንተ ናችሁ ምን ሆነ ፀጉሬን የቆረጣችሁ ገነት እኮ እንደዚህ ሆነች እኮ ስትመጣ እንዴት እንደዚህ ሆነች ማለት ምን ሆነች ነው ፊትሽ የተቆረጠው አሰጥቶልኝ ያ ሰይጣን ሳሚ ያ ሰይጣን እንደዚህ አድርጎ ያ ሰይጣን እንደዚህ አድርጎ ነው ይላከልን አብዳለች ወለድ አብዳለች አይባልም ግን በጤነኛ ማለት ጤነኛ አይደለችም ሳሚ እሱ ነው ፀጉሬን የቆረጠኝ ማ ይሄኛው ሴት እኮ ነው እሱ ነው የቆረጠኝ እሱ ነው የላጨው ሴት እኮ ነኝ ሴት እኮ ናት ገን ሰላም እኮ ናት እሷ እኔ ደግሞ ልጅ ሳሚ ነኝ እናቴ አንተ ልጅ አይደለም ዞር በል ኧረ እስኪ ቆይ አንተ ምን ነው ተረጋጋ ልገላና ቆይ ተረጋጋ ስማ ምን ሆና ነው እኔ አልገባኝም ይኸውልህ ያ ሰውዬ ጆሲ አግቷት አልነበረ እና አስለቅቀን አመጣን ያላችሁት ምንድን ነው ታዲያ እኮ ትላንትና ሲሄድ እኔ ይኸውልህ ግራ ገብቶኝ ነበረ ምን አድርጓት ነው አይምሮዋን የበረዘው ያው መድኃኒት አጠጥቷት ነው የሚሆነው ምን እሷ እኮ ብቻ አይደለችም እሷ ብቻ እኮ ብትሆን እሺ ከአንድ ቤት ሁለት ሰው ነው እንደዚህ ያደረገው እሷ ማብዳለች እንዳትል ምንም አታወራ አትጋገር ምን አትል ዝም መልስ እንኳን ሰው እኮ ይመልሳል ምንድነው የማደርገው ሳሚ እኔ ብቻ ነኝ የቀረው በቃ ቤት ነው ቆይ ምን አድርጓቸው ነው እኔ አልገባኝም እሷን ናቲ ነው ይኸውልህ መድኃኒት ያጠጣው ተሳስቶ ለኔ ተባለውን ለኔ ተባለው መድኃኒት ለሷ አጠጣት እንጀራ በእናትህ ተዋታ አንተ ደግሞ እንዴት ነው ተዋት የምትለው ርቦኛል እያለች አይደል ቤት ውስጥ የሚበላ የለም ምንም የለም ማን ይሰራል ሁለቱም አብደው ማን ይሰራል ይሄንም ቢሆን ወጣ አንጣላት ርቦኛል እያለች አይደል ራበሽ እንደገና አሁን መፍትሄ ነው የሚፈልገው ሳሚ መፍትሄ ነው የምፈልገው እንጂ ገዝተና ጤነኛ አይደለችም እያልክ ገዝተና ያማ አንዴ ልጅ በ5 ብር ምን እንደምገዛለህ እንጀራ ያሰና ወጣላ ምንም የለም ማንንም አልሰራም እሷ ሴት ነች አታወራም እኮ እቺ ልጅ ፀጉሬን ቆርጧላ ለምን ነው እሱ እንደዚህ የምትለው ሲጀምር እኔ ምን አውቄ ያደረጉባት ነው ነገር አድርገው እንዴ አንቺ እንጀራ የለም ርቦኛል እኮ አንተ ሁለቱም አብዛኛው ሁለቱም የሳሚ አው እግዚኦ ሳሚ ምንድነው እየተካሄደ ያለው ነው ያልገባኝ ገብቶኛል ሳሚ ወዴት ነው የሚሄዱ ኖ ቆይ እንዴ እዚህ ነው እንጀራ ኧረ ነይ በእናትሽ ገነት እንጀራ አለ በኋላ እኔ እኮ ርቦኛል አልበላሁም ርቦኛል እሺ ትበያለሽ እንጀራ ላይ ነው ስለሰ እኔ ምን አውቄ ቁጭ በይ እስኪ ደግሞ ትፈዛለህ እንጀራ ስጠኝ የሆነ እንጀራ ስጣት እኔ ከምን ይሄ ልጅ እኮ ምንም እኮ ቤት ውስጥ የሚላስ የሚቀመስ የሌለበት አንተ እግዚአብሔር አረኑ ቁጭ በል ተረጋግተህ ቁጭ አልከው እኔ ምን ልምን ታዲያ እኔ ልበል እኔ እኮ መፍትሄ እንድታመጡልኝ እኮ ነው የጠራኋቸው አትንካት በቃ እዚህ ጋር ቁጭ በይ ገን እዚህ ጋር ቁጭ በይ ሰላም አንቺ እዚሁ ቁጭ በል እስኪ ፀጉር ባደገ ቁጥር ያደረጋት እሱ ስለሆነ እሱ ነው የሚታወሳት ተዋት በቃ እሺ አሁን መፍትሄው ምንድነው መላጣ ናት ምን ልጥ ብሏል እና ደግሞ አንገቷ ላይ የሆነ የታሰረ ነገር አለ ማለት ይታሰር እሱ ያሰረልኝ እንዴ ታሰረ ይሄው እስቲ ይሄው ሳሚ የሆነ የታሰረ ነገር አለ እኮ ይሄው እስቲ እሱ ነው ያሰረልኝ እሱ ስማ ያመማት ራሷ እንትኗን እሱ ሊሆን እኮ ለዛ ነው እርግጠኛ ነኝ እሱ ይፍታልኝ እሱ ራሱ ይፍታልኝ እሱ አይደለም ልቀቂ ቆይ
ልቀቂው። ቆይ ገነት እሱ ነው ይኸውልሽ እንደዚህ ያደረገሽ ማ እሱ ቆይ ገነት ልቀቂው በእግዚአብሔር አለቅም ይገለኛል እሱ እንጀራ ሰጥሻለሁ እሱን ይገለኛል ይሄ ከተፈታ እኮ እንጀራ ሰጥሻለሁ ይሄ ከተፈታ ይገለኛል ገን ይኸውልሽ ያርደኛል ይገለኛል እኮ አንዴ ይኸውልሽ ይፈታና እንጀራ ይሰጥሻል ልዑል ያዛት ተዋት ስማኝ ተዋት ይገለኛል ማንም እንዳይነካ ብሎኛል ይገለኛል እስቲ አሳየንሽ እስቲ አሳየን አላሳይም ለማንም እንዳታሳይ ብሎኛል ለማንም እንዳታሳይ ብሎኛል ይገለኛል ሳሚ ስትተኛ ፈቷል ማን ነው የሚገልሽ ነይ እስቲ ቆይ እኔ እያለሁ ማን ነው የሚገልሽ እኔ ልጅሽ እያለሁ ማን ነው የሚገልሽ እኮ እስቲ አንዴ ያሳያቸው ለነሱ አላሳይም እኮ ሴት ነው እኔ እኮ አላሳይም ይገለኛል እስቲ አንዴ ለነሱ ያው ገን እንጀራ ሰጥሻለሁ እንጀራ ምግብ እኮ እንሰጥሻለን ምግብ እንሰጥሻለን ካሳየሽ አንዴ ብቻ አሳየኝ ተዋት ስትተኛ አልኩ በቃ እስቲ ገና በቃ ነገሮች ከዛ በኋላ ነው ይኸውልህ ሳሚ እሷን ከወሰዳት ይገለኛል ዞር በል እንዳነካኝ ገና አንዴ ብቻ አሳየን ፀጉሬን የላጨው እሱ ነው ይገለኛል አሁን ይኸውልህ ሳሚ ይገለኛል ያየው ነው አይደል ይገለኛል እኔ ምን አውቃለሁ ሳሚ እንደዚህ ነው ያየሁት ይኸውልህ በቃ ይገለኛል ዞር በል እናንተ ናችሁ ተባባችሁ የላጫችሁ ጉልበት አላት በጣም አይደለም ስማኝ ስትተኛ ነው ማድረግ የምንችለው ይሄንን ነገር እንጂ ዝም ብለን እንዴት ነው የምንበጥሰው የሆነ ነገር አምጣና እንበጥሰው ጆን ያ ሰይጣን ማለት እንደዚህ ያደርጋል እስቲ ደውዬ ልጠይቅ ምኑን ነው ደውለህ የምትጠይቀው በቃ ምን አባቱ እንዳደረጋት ነው የምጠይቀው ደውለህ ምንድን ነው የምትጠይቀው በአካል አግኝተን አዎ ጠይቀው ያስደገመው መታት እንፍታኝ እናስፈታኝ እኮ መጀመሪያ ደውለን እብደት እኮ ዝም ብሎ አይመጣም እኮ ደውለን መጀመሪያ ማረጋገጥ አለብን ከሱ ነው አይደለም የሚለውን ነገር ራሱ አንተ ማን ነው ከሱ ነው እና ጤነኛ ሴት አልነበረች ከቤት ስትወጣ ጤነኛ ነበረች ነው ወይስ የስነ ልቦና ጉዳት አድርሰው እኮ እንደዛ ስለሆነ ብዬ እኮ ቤት ውስጥ ጨለማ ቤት ውስጥ የት ነበር እንደዛ አይደለም ይኸውልህ ሳሚ እኛ ይዘና ስንመጣ ደበደበች ቆይ ምን ውስጥ ነው ያገኛቸዋል አረ የሆነ ጨለማ ቤት ነው የጨለማ ቤትም ጨለማ እሱ ነው በቃ የሆነ ቤት ነው ከዛ ደውለታል ላይሆን ይችላል ደውለታል የተረገመ መጣኩ ደበደበች እኮ መኪና ውስጥ ራሱ ሌላ እኛ እኮ ደንግጣ ነው ምናምን ብለን ነበረ ስንፈታት ቆይ እንገዛ ይጠራል ስልኩ አይዞሽ እሺ እናቴ ሄሎ አቤት ሰላም ልትለው ወደ ጉዳይ ግባ ምን ብዬ ነው ማናገረው ራሱ አንተ ምን አርጋቸው ነው ሁለቱ ሴቶች ማንነቱ ምን ያደርግልሃል በቃ ሰላምንና ገነትን ምንድነው ያረካቸው በተለይ ደግሞ እናቴ ምንድነው ያረካት አንተ ሰውዬ ያለ ታቀኛለህ የምን ሬሳ ነው ይዞ ሄደው እናቱን ነው ይዞ ሄደው ሬሳ ብላ እንትን አትበል የምን ሬሳ ነው ሰውዬ እናቱን ነው ይዞ ሄደው ካሉት በታች ከቆሙት ምን ልበልህ አንተን እንደዚህ ያደረካት ቆይ አንተን እንደዚህ ያደረካት አይደለም ነው ጥያቄው እኔ ነኝ እኮ እኛ የምንፈልገው እንድታድናት ብቻ ነው እኔና አንተ በአካል እንገናኝ አልኩ ባለፈው ቀጠሮ ያዝን ሽንት መጥቶ ጠፋ በዛው አንተ ጉማሬ የት አለህ ስድብ ወንድ ልጅ አይሳደብ እንገናኝና ማለት ነው አንተ ካልፈራ እንገናኝ ባካል ለምን እንደምትፈሩትና ይገላታል የባሰ መድኃኒት ያሳጣታል ይኸውልህ ከያዝኩ ማለት ነው ታድናታለህ ማለት ነው ስማ እድል ስለሰጠኋችሁ እድል ነው የሰጠኋችሁ እንጂ የትም ቦታ እኔ ይዘህ ስትወጣ እያየሁ ነበር በቁጥጥር ለምን ታዲያ ይዘህ እኔ በራሴ
እየተካ ጉሮሮ ላይ አንቄ ወስጄ እሷን ሰው አረጋታለሁ። ኧረ እሺ እናቴን አድንልኝ በቃ። ሰላምን ብቻ አይደለም መተት እንዳሰራባቸው ገኒንም ሰላምንም ሁለቱንም ታድናቸዋለህ። ትቆያለች እሷ። ሰላም ግና እናቴን ብቻ ለምደው በሽተኛ አድርገህ የምትተዋት አንተም ትቀጥላለህ። ማ እሱ ገና ነው እሱ። አንተ ተራ ቀንን ጠብቅ። ምን እንደምትፈልገው ቆይ ከእነሱ አንተ ምን እንደምትፈልገው የምፈልገውን አልነግርህም። እኔ አይደለም ቆዩ በቃ ወስኜልህ ነበረ። በጣም አንተ በጀሌዎች ተማምነህ ይሄ ጎንበስ ቀና ማይል እንትን የገደል ማሚቱ ዛፍ ያመጣ ምናምን የተለያየ ሰው ጀሌን ይዘህ የምትል ከኔ ጋር አዛ አንቺ ይኸውልህ ገነትን አድንልን። ሰላምን ከፈለክ አታድናት ብቻ አላግኝ ቆዳን ገፍፌ ነው ማለብስ አላግኝ። ኧረ እሺ ቢያንስ አይደለም ቆይ ሳሚ ይኸውልህ ጆሲ በቃ መድኃኒቱን የምታውቅ ከሆነ የእናቴን መድኃኒት ስጠኝ በእግዚአብሔር። ጆሲ ምናምን ትለዋለህ እና ምን ጆሴፍ ማነው ታዲያ ስሙ? ጆሴፍ አንተ ጆሲ አየ በቃ በእናትሽ እናቴን አድንል። እናቴን ለም በእግዚአብሔር በስልክ ምናምን የሚንበጫበጨው እኔ በአካል ባለፈው አልፈራም እንሂድ ስላልፈራ አሁን የምታመጣውን እኔ ላይ ይዘው የምትመጣውን ገና ለማየት እድል እሰጥሃለሁ። ገና ያለህን አቅም ለማወቅ ማለት ነው እድል እሰጥሃለሁ። ከዛ በኋላ አንተ ፌንጣ እንደዚህ የምትዘለው ፌንጣ ሰብርልና ዶሮ ጠባቂ ነው ማድረግ አንተ። እሺ ቢያንስ እናቴን በምንድን ነው ማድናት? ኧረ ንገረኝ። ዘጋቢ ጭራሽ እግሬን ሰብር ሌላ እንቁላል የማይሰብር አንተ እንዴት ነው ሰላምን አድናለሁ ሲል አልፈልግም እናቴን አድናት ትልም? እንዴት ነው ምለው? እሱ የሚፈልገው ነው እንጂ ዝም ብለህ ነው። አንዳንዴ ጆሲ ይሏል። ጆሲ ማን ነው ጆሲ? እስቲ ዞር በል። ማን ነው በጆሲ ስም ነው የምጠራው? አንተ ማን ነህ? ሽንታም ቦቆ ዋካ ዞር በል። እኔ ነኝ እኮ ለዚህ ያበቃሁሽ። በክንዶቿ ታቅፈን በፍቅር ያለምነው ወተት ብቻ አይደለም ሕይወት እስትንፋስ ነው። ከሆድሽ ስወጣ ማችና በላይ ጉልበት አይነሳ ይገለጥ እሱ ነው ቶማክ ሰላምን አድናለሁ ይላል እንዴ? እናቴን አሳብር ንቅስ እንደ ማን ነው ወይ ሻውን እሷን ምን ጸበል ብንወስዳት ወይ የሆነ ቦታ ብናደርጋት እኮ በቃ ያለን አማራጭ እሱ ነው። ሁለቱንም ጸበል ማለት ደግሞ ጸበል ከመውሰድ እሱ ራሱ እንደዚህ እንዳደረጋት ማዳን አለበት። ጸበልም ትሄዳለች፣ እሱን ማዳን አለበት። እቺ በድኑ ነው ይለልኝ